ትዳር ውስጥ እግዚአብሔር አለ ብዬ አላስብም ነበር። ለመጀመሪያ ጊዜ የተለያየንበት ምክንያት እኔ 20 ዓመቴ እሱ 19 ዓመት ላይ ካልተጋባን ሞቼ እገኛለሁ ብዬ አግብቶ የከሰረ ሰው ያልተባረከ ሰው አጣው። ሰውየውን አላውቀውም። በጣም ሀብታምና በከተማው የታወቀ ሰው ነበር። ስዘምር ሰምቶኝ ቁጥር 1 ካሴቴም አልወጣም ነበርና ለምን አትዘፍንም አለኝ። እዛው የ500,000 ብር ቼክ ጻፈልኝ። 500,000 ብር ማለት የዛን ጊዜ ዴክስ መኪና 40,000 ብር ነበር። ቀላል አይደለም። ክርስትናውን በገንዘብ ያልቀየረ ድንቅ ዘማሪ ነው። ሰላም የቤተ መምህር ቤተሰቦቻችን፣ ስለ አንድ ድንቅ ዘማሪ ግለ ታሪክ እናውጋችሁ። ቻናላችንን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ የቤተ መምህር ቤተሰብ ይሁኑ። የዛሬ እንግዳችን በብዙዎች ክርስቲያን ዘንድ ተወዳጅነትን ያተረፈና በመዝሙሮቹ ብዙዎች የተጽናኑበትና ኃይልን ያገኙበት እንዲሁም የተባረኩበት ነው። ዘማሪ በረከት ተስፋዬ ይባላል። ከክርስቲያን ቤተሰብ ነው የተወለደው። በአሰላ ከተማ አደገ። 3 እህቶችና 1 ወንድሞች አሉት። የአገልጋይ ልጅ በመሆኑ እግዚአብሔርን በልጅነቱ ነው ያገኘው። አሁን ላይ ወደ ጌታ ቢሄዱም እናቱ በቤተ ክርስቲያን ውስጥ የሚያገለግሉና አባቱ በቤተ ክርስቲያን ውስጥ የሚያገለግሉ ለረጅም ጊዜ በተለያየ የገጠር ከተማ ውስጥ የወንጌልን የሰበከ ትልቅ አባት ነው። በመከራ ጊዜ በስደቱም ጊዜ የተደበደበ ብዙ ዋጋ የከፈለና እስከሚሄድበት ድረስ ጀርባው ላይ ምልክቶች ነበሩት። በደርግ ጊዜ ብዙ ዋጋ የከፈለ የእግዚአብሔር ሰው ነው። እናቴ ልጅ እያለሁ ነው ወደ ጌታ የሄደችው። በልጅነቴ አባቴ የዘራብኝ ነገር አለ። በጣም የእግዚአብሔርን ቃል ይነግረን ነበር። እግዚአብሔር ከየት እንዳነሳኝ ያውቃለሁ። በግ ጠባቂ ነበርኩኝ። በልጅነቴ በጣም አስቸጋሪ ልጅ ነበርኩ። የአገልጋይ ልጅ ሆኖ አስቸጋሪ አለ አይደል? እንደዚህ አይነት ልጅ ነበርኩኝ። በጣም አስቸግር ነበር። እደባደብ ነበር። ሰዎችን በድንጋይ ፈነግጥ ነበር። በቃ ከአንደበቴ የሚወጣው ነገር ራሱ እንኳን የክርስቲያን ልጅ እንኳን የአገልጋይ ልጅ ምንም አጸያፊ ነበር ምግባሬ። አስተዳደጌም ጥሩ አልነበረም። ግን እያደኩኝ ስመጣ አባቴ በልጅነት የዘራብኝ ነገር አለ። ምንም አመጻና ዱርኝነት ውስጥ ብሆንም አባቴ ያወራኝ የነበረው ነገር ትዝ ይለኝ ነበር። አልረሳውም። ሕፃን ሆነን ስለ መጨረሻው ዘመን ያስተምረን ነበር። እኛ ቤት መጽሐፍ ቅዱስ ጥናት ግዴታ ነው። ልጅነቴ በእግዚአብሔር ቃል ሳላውቀው የታጠረ ነው። እኔ የአገልጋይ ልጅ ነኝ። አባቴ አገልጋይ ነው። ምንም አይመስለኝም። ቤት ውስጥ አጋንንት ሲወጣ እኛ ቤት ነበር በሽተኛ ተሸክመው የሚመጣው። ከክፍለ ሀገር ከአሰላ አካባቢ ያሉ ክርስቲያኖች ሰው ሲታመምና ሲድኑ እናያለን እና ኖርማል ምንም ነው ለኛ። የጌታን ቤት ለምጄዋለሁ። ትንሽ ልጅ ብሆንም ገንዘብ ሰርቅ ነበር። ፊልም እወዳለሁ። የሚቀረኝ የቤት አስቤዛ የለም። ከአባቴ አንድ ቀን ከኪሱ ገንዘብ ሰረኩኝና ኪሱን ሲያይ ብሩ የለም። እንዴት እንደመታኝ ልንገራችሁ። የመታኝ እግዚአብሔርን ቃል እያካፈለኝ ነው። የመታኝ እንዴት መሰላችሁ? አንተ ሰው የሚነግርን አትሰማም፣ እግዚአብሔር የሚልን አትሰማም፣ በመጨረሻ ዘመንም መለከት ሲነፋ አትሰማም። እንደዛ ነው የሚመታኝ። ክፉ ነገር ካፉ አይወጣም፣ ግን የእግዚአብሔርን ቃል እያካፈለኝ ነው የሚመታኝ። ትዳር ውስጥ እግዚአብሔር አለ ብዬ አላስብም ነበር። ነገር ግን ትዳር ውስጥ ስገባ ነው የትዳርን ውበትና ጥቅም ያየሁት። በህይወቴ በቃ ቤት ውስጥ ነው የምታገኘው ሁሉንም ነገር እና የእግዚአብሔርን አቅርቦት የእግዚአብሔርን እጅ የምታይበት ተቋም ነው። በጣም እግዚአብሔር በዚህ ቸርነት አድርጎልኛል። እግዚአብሔርን መቼም ስሙ ይባረክ። በጣም ደስ በሚል ቤተሰብ እግዚአብሔር ባርኮኛል። እኛ ዘማሪዎች በእድሜ አነስ ያልን ነበርን። ከትላልቅ ሰዎች ጋር ነው የምንውለው። ከፓስተሮች ጋር ስለ ትዳር ሲያወሩ በቃ እኛ ቶሎ አብረን ህብረት እንድናደርጋቸው ነው የሚመስለኝ እንጂ ትዳር ውስጥ እግዚአብሔር አለ ብዬ አላስብም ነበር። እኛ እንድንበረታታ አረግቡ በጣም ጥሩ ነው ሲሉን እንደ ምርጫ ቀስቀሳ በቃ አይመስለኝም። እነሱ ደስ ይበላቸው አይነት ነገር ነው እንጂ በእውነት እግዚአብሔር በትዳር ውስጥ ያስቀመጠው በረከት አለ ብዬ አላስብም ነበር። መጀመሪያ ጓደኛዬ ነበረች። ከዛን 1 ዓመት በጓደኝነት አሳለፍን። ስንተዋወቅ ድንገት ነው የተዋወቅነው። በጣም የተቀራረበ ጓደኛሞች ሆነን። እሷን ሳገኝ ደስ ይለኛል። በአመቱ ስሜቴን የነበረውን የጓደኝነት ጥሩ የወንድማማችነት መልኩን እየቀየረ መጣ ማለት ነው። በእጮኝነት ወደ 6 ዓመት አብረን አሳለፍን። በመሃል አለመግባባት ነበር። እንደውም ለ1 ዓመት ተለያይተን ነበር። እኔ እሷን ሳገኛት የ12ኛ ክፍል ተማሪ ነበረች። እኔ ደግሞ የዩኒቨርሲቲ 1ኛ ዓመት ነበርኩ። የዛኔ ነው ሁለታችንን ወጣትነትና በጣም ከባድ ነገር። የእሷ አስተዳደግ የእኔ አስተዳደግ የተለያየ ቦታ ነው ያደግ ነው። የተለያየ የህይወት ልምድ ነው ያለን። ያን አንድ ለማድረግ ይከብዳል። ቤተሰብ ቢኖረኝ እወዳለሁ፣ ልጅ ቢኖረኝ እወዳለሁ። እንደውም ለመጀመሪያ ጊዜ የተለያየንበት ምክንያት እኔ 20 ዓመቴ እሱ 19 ዓመት ላይ ካልተጋባን ሞቼ እገኛለሁ ብዬ በዛ ጉዳይ እና ደግሞ እሷ ትልቅ አክብሮት ነበረኝ። እሷ ባለቤቴ ብቻ አይደለችም፣ በጣም ጓደኛዬ ናት።
እና አብረን ነው የምንውለው። እዚህ ከተማ ካለው በ24 ሰዓት ውስጥ 24 ሰዓት ከሷ ጋር ነኝ። በጣም ውስን ሰዓት ነው የምንለያየው። እንደ ባልና ሚስት እኔ ስራ ውዬ መጥቼ አይደለም፣ ስቱዲዮ እዚሁ ስለሆነ አብረን ነው የምንውለው። በቃ ውሎዬ ከሷ ጋር ነው እና በጣም ጠቅማኛለች በብዙ ነገር። በካራክተርም ትንሽ ፈጠን ያልኩኝ ነኝ። የዛሬ ሰው ነኝ። ዛሬ የሆነ ነገር መሆን አለበት ብዬ የምለው ከአቅሜ በላይ ማለት ነው። ስራዬን በደንብ ማኔጅ ታደርግልኛለች። በ6 ዓመት ውስጥ ብዙ ነገርን አሳልፈናል፣ ግን እግዚአብሔር ረዳን። እኔ በጣም እፈራ ነበር። ወደ ጋብቻ ውስጥ መግባት ማለት ምድሬ ምጎሳቀል ይመስለኝ ነበር። ትዳር የሚያስፈራው ከውጭና ከውስጥ ስንሆን አንድ አይደለም። በጣም ነበር የሚያስፈራው። ግን ቸርች ውስጥ ፓስተሮች ስለ ትዳር ሲያወሩ ስለ አገልጋዮች ማለት አግብቶ የከሰረ ሰው ያልተባረከ ሰው አጣው ስለ ትዳር በረከት ሲናገሩ ማበረታቻ ይመስለኝ ነበር እንጂ እውነታው አይመስለኝም ነበር። ከዛን ጌታን አመንኩት። ለሷ ትልቅ ፍቅር አለኝ፣ እወዳታለሁ፣ ጓደኛዬ ነች። ብዙ ነገር አሰብኩ፣ ብዙ ነገር ታየኝ ከሷ ጋር ብዙ ፊውቸር ነገር ሲታየኝ በቃ ወደ ጋብቻው እሷን ይልቅ እኔ በጣም እፈልግ ነበር። ጌታ ረድቶናል፣ እግዚአብሔር አግዞናል። ቤተሰብ እንዲኖረኝ እጓጓ ነበር፣ እጸልይም ነበር። እኔ ከመወሰኔ በፊት በጣም ከብዶኝ ነበር። በጣም የሚያስፈራው ነገር በሚወራበት ጊዜ ነበር የወሰንኩት። መጀመሪያ ራሴን ጠየቅኩ። ሊዲያን እወዳታለሁ ወይ? ለሷ ፍቅር አለኝ ወይ? ራሴን ከጠየቅኩ በኋላ ሰው መጀመሪያ እርግጠኛ መሆን ያለበትን ፍቅር ነው። ለሚያገባው ሰው አብሮ ፓርትነር መሆን የሚፈልገው ሰው እውነተኛ ዘላቂ የሆነ መውደድ አለኝ የሚለውን ነገር ራሴን ቼክ ሳረግ አለኝ። ከዛም ኢኮኖሚካሊ ብቁ ነኝ ወይ? ብዙም አልነበርኩም። በብዙ ነገር ማይንዴ እርግጠኛ አልነበርኩም። አግብቼ እንደዚህ አይነት ቤተሰብ ይኖረኛል የሚለውን ነገር እርግጠኛም አልነበርኩም፣ ዝግጁም አልነበርኩም። ከዛ ጌታን አመንኩት። እኔ ግን እግዚአብሔር ይረዳኛል። በጣም ትክክለኛ የጽድቅ መንገድ ስለሆነ ጋብቻ እግዚአብሔር ያከበረውን ነገር ስለሆነ እግዚአብሔር ያከበረውን ነገር ካረኩ እኔ መከብራለሁ ብዬ ነበር ያሰብኩት። ትዳር ሰርግ አይደለም፣ አሁን እየኖርን ያለነው ላይፍ ነው። ትዳር ሴሬሞኒ አይደለም። ብዙም አይገቡኝ ነገሮች ቤተሰቦቼ የተረዳሁት እግዚአብሔርን የተረዳሁት ወልጄ ሳይሆን እግዚአብሔር ለኔ እንዴት ነው የሚያስብልኝ የሚለውን ነገር በሙዚቃውም እግዚአብሔርን እያገለገልኩ እድገቴም ከፍ እያለ ሲመጣ ብዙ ድሎች ወደ እኔ ይመጡ ነበር። ያቆመኝ መንፈሳዊ ብስለቴ ሳይሆን አባቴ እንዳይሞትብኝ ብዬ ነበር። ለአባቴ ስል ነው ቸርች ውስጥ የቆየሁት። ስቆይ ግን እግዚአብሔር ይመራኝ፣ መንፈስ ቅዱስ ይመራኝ ጀመር። ምንም ማውቀው ነገር አልነበረም ስለ መንፈስ ቅዱስ፣ ግን ስቆይ ፍቅሩ በውስጤ እያደገ መጣ። ዛሬ የመቆሜ ሚስጥሩ በልጅነቴ የተካፈልኩት ቃል ነው እንጂ ወደዛኛው ዓለም የሚያስኬድ በሮች በተከፈቱልኝ ጊዜ አሁን እንደዚህ አይነት በሮች ቢመጡ ጌታን አውቀዋለሁ፣ ቃሉንም አውቃለሁ። የእግዚአብሔርን ቃል በደንብ ውስጤ ያለ መከላከል እችላለሁ። ግን በዛ እድሜ እንደዚህ አይነት መንፈሳዊ ነገር አልነበረኝም። አባቴ ዘረብኝ ዘር ውስጥ የነበረው ነገሮች አትርፎኛል። ሰውየውን አላውቀውም። በጣም ሀብታምና በከተማው የታወቀ ሰው ነበር። ስዘምር ሰምቶኝ ቁጥር 1 ካሴቴም አልወጣም ነበርና ለምን አትዘፍንም አለኝ። እዛው የ500,000 ብር ቼክ ጻፈልኝ። 500,000 ብር ማለት የዛን ጊዜ ቴክስ መኪና 40,000 ብር ነበር። ቀላል አይደለም። የዛን ጊዜ የጌታን ነገር እየጀማመረኝ የነበረ ወቅት ስለነበር ያኔ ነፍስ 500,000 ብር አያወጣም። በ500,000 ብር የሚሸጥ ነፍስ የለኝም። እንዴት ነው ይናከኝ አልኩት። ትንሽ ልጅ ነበርኩኝ። የሆነ ነገር ተቆጣጠረኝ። አሁን ላይ ሲገባኝ መንፈስ ቅዱስ ነው። ክርስትናውን በገንዘብ ያልቀየረ ድንቅ ዘማሪ ነው። የዓለም ዝና ገለባ ነው። ክርስትና ኢየሱስ ነው፣ ክርስቶስ ነው። የክርስትና ጉዞ ብዙ ግራ መጋባቶች አሉት። የመንፈስንም ዓለም ለመረዳት እግዚአብሔር የሚያይልንን ነገር ሳላይ ስቀር ግራ እጋባለሁ። የእግዚአብሔር ቤት በጣም ዋጋ ቢከፈልበት የሚያዋጣ ነው። በጣም ተርቤ ያውቃለሁ፣ ተጠምቼ ያውቃለሁ፣ ቸግሮኝ ያውቃል። ግን እግዚአብሔር ብቻ ነው ጓደኛው። ለ1 ዓመት ከቸርች ሳልወጣ በ250 ብር ተቀጥሬ ያገለግል ነበር። አጋንንት የሚወጣው እዛው በተሰጠኝ አንድ ክፍል ውስጥ ነበር። ጓደኞቹ ስለሱ ሲያወሩ በጣም ንጹህ ልብ ያለው መልካም ሰው፣ መንዝሩ የማይልቅ ሀብት ነው እግዚአብሔር በውስጡ ያስቀመጠው ብለው ጓደኞቹ ይመሰክሩለታል። በጣም ብዙ መዝሙሮችን በመስራት ለሕዝብ ማድረስ ችሏል። እንዴት ጌታን ትገልጸዋለህ ተብሎ ሲጠየቅ ኢትዮጵያ ውስጥ ያለ ዘማሪ ሰባኪ በዓለም ላይ ማንኛውም አገልጋይ ስለ ጌታ መግለጽ ሙከራ ነው የሚያደርገው እንጂ በስነስርዓቱ የገለጸ የለም። የጌታን ፍቅር ለመግለጽ በጣም ከባድ ነው። እኔ በመዝሙሮቼም በአልበሞቼም ሙከራ ነው ያደረኩት። ትክክል የሆነውን የጌታን ነገር ገልጬ ይሄ ነው የምለው ነገር አይደለም። በጣም ልዩ ነው። ቃላት ስለሌለው አንድ ሰው የሚፈተነው የፊዚክስ ጥያቄ ሲጠየቅ ሳይሆን ስለ ጌታ ሲጠየቅ ነው። ምክንያቱም በምንም ስለማይገለጽ ስለ ጌታ መግለጽ መሞከር ማማጥ ነው። ጌታ ኢየሱስ ልዩ
ልዩ ነው፣ ሰላም ነው። ጌታን አግኝቼው ምንን አይተከኝ ነው የመረጥክኝ፣ ይህን ቸርነት ያደረግክልኝ እኔ ማንኝ የሚለውን ጥያቄ ብጠይቀው ደስ ይለኛል። እግዚአብሔር ቢቀባኝ ለድሆች የሚሆን ቅባት በውስጤ ቢቀባኝ ቢያስቀምጥልኝ ደስ ይለኛል። ሰዎች ሲፈወሱ ማየት በህልሜ በጣም የፈውስ አገልጋዮች እየመጡ እንደዛ ታገለግላለክ ይሉኛል። የኛ ሀገር ህዝብ በጣም የሚያሳዝን ህዝብ ነው። ህዝቡ ነፃ የሚወጣበት ነገር ቢሰጠኝ በጣም ነው የምወደው። የኛን ህዝብ ቢኖረኝ በጣም ደስ የሚለኝ መዳን የማይችሉ ሰዎችን፣ ገንዘብ የሌላቸው ሰዎችን፣ በጣም የተጨነቁ ግራ የገባቸው እነሱ ጋር የሚሄድበትን ነገር ቢሰጠኝ ጌታ ደስ ይለኛል። ከመዘመር በላይ ሰዎች ሲድኑ ማየት፣ በተለይ ደግሞ ኢትዮጵያ ውስጥ የፈውስ ፕሮግራም የሚያስፈልገው ኢትዮጵያ ውስጥ ነው። በጣም ብዙ ሰዎች አሉ የተጨነቁ። እኔ ቤተክርስቲያን እንደ ሆስፒታል ነው ማየት፣ ህመምተኞች የሚፈወሱባት፣ በኃጢአት በብዙ የሚሰቃዩ የሚፈወሱበት የሚድኑበት ስፍራ ሆኖ ማየት ነው የምፈልገው። ሆስፒታል ውስጥ ሬሳ ክፍል አለ። ቤተክርስቲያን ውስጥም የምናስነሳው ሬሳዎች ያሉበት ክፍል ቢኖር ሰዎች መጥተው በርትቶ የሚወጡበት እንድትሆን እመኛለሁ፣ ምኞቴም ነው። በጣም ብዙ መዝሙሮችን ሰርቷል። ለምሳሌ ያክል የኤፍሬም አለሙን የቃላብ ጸጋዬ መዝሙሮችን በመስራት ለህዝብ ማድረስ ችሏል። በዚህ አጋጣሚ ለሱ ትልቅ ዋጋ መስጠት እፈልጋለሁ ይላል ኤፍሬም አለሙ። እግዚአብሔር ቀጥሎ ለኔ መነሳትና መውጣት ምክንያት እዚህ ምድር ላይ በረከት ነው ብሎ ነበር። በጣም ስለሚወደኝ ደውሎ መስራት አለብክ ሲዲክን አንተ በጣም የዝማሬ ጸጋ አለክ መስራት አለብክ ብሎ ስቱዲዮ በነፃ የትራንስፖርት እየከፈለ እሱ ቤት እያደርኩኝ በዛ ሰዓት እኔ ምንም የለኝም። ጫማውን ሼር ያደረገኝ ያለውን ነገር ሼር ያደረገኝ ይህን ሁሉ መልካም ነገር ያደረገልኝ በረከት ነው። በመዝሙርም በአንድ ግጥም የተባበረኝ እሱ ነው። ኢትዮጵያ ውስጥ ተራራ ላይ ወጥቶ መጸለይ የጀመርነው እኔና በረከት ነን ይላል አብሮ አደጉ ኤፍሬም አለሙ። ያ ጸሎት ይመስለኛል ዛሬ እንዲህ ለመኖራችን እንዲህ ጌታን ለማገልገላችን ምክንያቱም በረከት በእንግሊዘኛ ሲተረጎም እኔ በአማርኛ ሰብክ ነበር። ጫካ ውስጥ ነበር። ከብት ከሚጠብቁ ሰዎች አጋንንት ይወጣ ነበር። አንዳንዴም መንፈሱ ይመጣል። እውቀትም ሳይኖር እድገትም ሳይኖር የእግዚአብሔር መንፈስ መጥቶ ያወጣል። አብዛኞቹ በዘፈኑ ዓለም ያሉ የተወሰኑትን አግኝቻቸዋለሁ። አብዛኞቹንም አግኝቻቸዋለሁ። ደስተኛ አይደሉም። በሚያደርጉት ነገር በሚዘፍኑት ዘፈን ደስተኛ አይደሉም። ብቻ ለመኖር ነው እንጂ እኔ ዘፋኝ ነኝ የሚል የለም። እኔ ጸልይላቸዋለሁ፣ አዝንላቸዋለሁ። ግን እውነትን ከመናገር ወደ ኋላ አይደለም። ጥሩ ጸባይ ያላቸው ዘፋኞችን አውቃለሁ። ለኔ መጥፎ ስብዕና ያላቸውንም አውቃለሁ። በሩቁ እኔ እነዚያ ሰዎችን ሁሌ ሳገኝ በጥበብ የተሸከሙትን ነገር ከባድ ነው። ዝና ተሸክመዋል። እኛ እኮ ምንም የተሸከመው ነገር የለም። እኔ አንድ ወንድም ነኝ። እዚህ ውስጥ እግር ማጠብ እችላለሁ። መዝሙርና ዘፈን ነው ልዩነቱ። ከዛ ለመውጣት እግዚአብሔር ካረዳቸው እዛው ዘፋኞች አካባቢ በጣም የሚያስደንቁ ልጆች አሉ። ቃልን የሚያነቡ ልጆች አሉ። ህብረት አላቸው። ጌታን ማገልገል የሚፈልጉ አሉ። ባንፈርድባቸው ግን ወደ እውነት መንገድ ቢመጡልን በዛ ችሎታ ቢዘምሩ ለጌታ በጣም መልካም ነው። እዛም ዓለም ላይ የሆነ አመት ተጠቅምባቸውና ገንዘባቸውን አይሰጣቸውም ወይ ገንዘቡን አይዙት። በቃ ዝም ብሎ ነው። ገለባ ነው። የዓለም ዝና ገለባ ነው። ጊዜ ማባከን ነው። መጽሐፍ ሲናገር ደግሞ በጉብዝና ወራት ፈጣሪን አስብ ነው የሚለው። የኛ ሀገር ሰው ሲያረጅ ነው ቤተክርስቲያን ሄዶ የሚቀመጠው። መጽሐፍ ግን የሚለው በጉብዝና ወራት ብዙ ነገር ማድረግ በምንችልበት እድሜ ፈጣሪ መፈለግ እንደሚያዋጣ መንፈስ ቅዱስ ይናገራል። ለቅዱሳን ማስተላለፍ የምፈልገው ነገር መዝሙሮቻችንን ጌታ እንደማያውቁ ሰዎች እየገዙ ቢሰጧቸው ቢያሰሟቸው መልካም ነው። ወንጌል ዘር ስለሆነ እኛ ደግሞ ወንጌልን የምንሰብከው በመዝሙራችን ነው። ስለዚህ ለዓላማውያን ሰዎች ቢያደርጉ መልካም ነው እላለሁ። እጅግ ድንቅ ትምህርት እንደተማራችሁበት ተስፋ እያደረግን ቀጣይ በሌላ አስደናቂ አስተማሪ ታሪክ እስከምንገናኝ መልካም ሳምንት። ቻናላችንን ላይክ፣ ሼር፣ ኮሜንት እና ሰብስክራይብ በማድረግ የቤተ መምህር ቤት አቤት 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 ለብቻዬ